አንድ ቀን ሁሉም ነገር ይቀየራል። ተስፋ ያደረጋችሁት ውጤት ይሳካል። ትልቁ ስጋታችሁ ያከትማል። ስትጠብቁት የነበረው ዕድል በመጨረሻ እጃችሁ ይገባል። በዛች ቅስፈት ለአንድ ሰው የመናገር ፍላጎት ያድርባችኋል። ይህን የምታደርጉት ስላስፈለጋችሁ ሳይሆን ያንን ስኬት በእጃችሁ ይዛችሁ እንዲያዩዋችሁ ስለፈለጋችሁ ብቻ ነው። ኒቼ ግን እንዲህ ይላል፣ ቆዩ። ምክንያቱም በዛች ቅጽበት የምታደርጉት ነገር አንድ በጣም አስፈላጊ ነገር ይወስናል። ድሉ የእናንተ ሆኖ ይቀጥላል ወይስ ዓለም ቀስ በቀስ ቅንጣት በቅንጣት መልሳ ትቀማችኋለች የሚለውን? ለምን ስኬታችሁን መናገር የለባችሁም? በሚቀጥለው ዝርዝር ሐሳብ ውስጥ ይህንን እንረዳለን። አንደኛ፣ ጭብጨባ ማረጋገጫ አይደለም። ስራውን የሰራችሁት ብቻችሁን ነበር። ማንም ሰው በማያየው ክፍል ውስጥ ብቻችሁን ሆናችሁ ራሳችሁን ስትገነቡ ማንም አላጨበጨበላችሁም። ታዲያ የደከማችሁት ነገር ፍሬ ባፈራበት በዚያች ቅስፈት ነገሩ እውን መሆኑን እንዲነግሯችሁ ለምን ድንገት በሰዎች የተሞላ ክፍል አስፈለጋችሁ? ፍሬድሪክ ኒቼ ይህንን በግልጽ ተረድቶት ነበር። አብዛኛው ሰው የራሱን እሴቶች በፍጹም እንደማይገነባ ያምን ነበር። ይልቁንም እሴቶቹን የሚዋሰው ከሚመለከተው አካል ነው። በራሳችሁ ስኬት ለማመን የሌላ ሰው ፊት በደስታ መብራት ካስፈለጋችሁ መጀመሪያውንም ቢሆን በራሳችሁ እርግጠኛ አልነበራችሁም። ዝም ብላችሁ ፈቃድ እየጠበቃችሁ ነበር። አሸናፊነቱን ለማወቅ ተመልካች የሚያስፈልገው ሰው እስካሁን ምንም ያሸነፈው ነገር የለም። እርሱ የአሸናፊነት ትዕይንት እያሳየ ብቻ ነበር። ትዕይንት ደግሞ ሰዎች ማየታቸውን ባቆሙበት ቅስፈት ያበቃል። እውነተኛ ጥንካሬ በክፍል ውስጥ ማን እንዳለ አይፈትሽም። ትምህርት 2 የተበለጠው ማህበረሰብ ይቅር ማለት አይችልም። ማንም የማይነግራችሁ እውነት ይሁላችሁ። የምስራች ጮክ ብሎ ሲናገር እንደ ጥሩ ዜና ተደርጎ የሚሰማው እጅግ አልፎ አልፎ ነው። የምስራች ለሁሉም ሰው መልካም ሆኖ አይሰማም። ስኬታችሁን ስታጋሩ ብዙ ሰዎች ዝም ብለው ታሪካችሁን ብቻ አይሰሙም። ይልቁንም ከራሳቸው ሕይወት ጋር ታሪካችሁን ያወዳድሩታል። ወደፊት ስትራመዱ ሌሎች ራሳቸውን የሚመዝኑበት መለኪያ ትሆናላችሁ። በእናንተ መደሰት ሲገባቸው አንዳንዶች እነሱ ያላሳኩትን ነገር እንዳስታወሳችኋቸው ሆኖ ይሰማችኋል። ራሳቸው እንኳ ሳያውቁት ከአክብሮት ይልቅ በቅናት ሊሞሉ ይችላሉ። ፍሬድሪክ ኒቼ ይህንን ሬዘንትመንት ወይም ቂምና ቅሬታ ብሎታል። ይህ በግልጽ የሚታይ ጥላቻ አይደለም፣ ይልቁንም ረጭ ያለና ለማስተዋል የሚከብድ ነው። እንግዳ በሆነ ቀልድ፣ ዘግይቶ በሚመጣ እንኳን ደስ አላችሁ ወይም ደግሞ ቀስ በቀስ እየራቀ በሚሄድ ጓደኛ ውስጥ ይገለጻል። ይህ ማለት ሰዎች መጥፎ ናቸው ማለት አይደለም። ትርጉሙ ግን የሌላ ሰው ስኬት እነሱ ያጡትን ነገር ሲያስታውሳቸው ብዙዎች ምቾት ይነሳቸዋል ማለት ነው። የእናንተ ስኬት እነሱ ሊያዩት ያልፈለጉት መስታወት ይሆንባቸዋል። እያንዳንዱን ድላችሁን ለሁሉም ሰው ማጋራት የለባችሁም። የሌሎችን ሰዎች ማረጋገጫ ማግኘት አያስፈልጋችሁም። ሁሉም ሰው ስኬታችሁን እንዲያከብሩላችሁና አብረዋችሁ እንዲያከብሩም አትጠብቁ። ትምህርት 3 ያጋራችሁትን ነገር ሌሎች ሊጠቀሙበት ይችላሉ። ድላችሁን ባወጃችሁ ቁጥር አብራችሁ የካርታ ፍንጭም እያደላችሁ ነው። የምፈልገው ይህንን ነው፣ እዚህ ደረጃ ላይ ደርሻለሁ፣ ቀጥሎ ደግሞ ወደዚህ ሄዳለሁ እያላችሁ ነው። አብዛኞቹ ሰዎች ያንን መረጃ በእናንተ ላይ በፍጹም አይጠቀሙበትም። ነገር ግን ችግር ለመፍጠር አንድ ሰው ብቻ በቂ ነው። ያጋራችሁትን ነገር በመጠቀም አንድ ሰው ሐሳባችሁን ሊሰርቅባችሁ፣ እድላችሁን ሊዘጋባችሁ ወይም ቀድሟችሁ ሊሄድ ይችላል። ለዚህ ነው አንዳንድ ድሎችንና የወደፊት እቅዶችን ትክክለኛው ጊዜ እስኪደርስ ድረስ ለራሳችሁ ብቻ ይዛችሁ መቆየት ብዙውን ጊዜ ብልህነት የሚሆነው። ኒቼ ለሰዎች ራሳቸውን ለማስረዳት የማይሞክሩ ሰዎችን ያከብር ነበር። እነሱ በተግባር ያሳያሉ፣ ውጤቱ በራሱ ጊዜ በኋላ እንዲናገር ያደርጋሉ፣ ወይም ደግሞ ውጤቱ ለዘላለም ዝም እንዳለ እንዲቀር ይተውታል። ዝምታ ፍርሃት አይደለም። ዝምታ ባለቤትነት ወይም ሉዓላዊነት ነው።
ያልተናገራችሁትን ነገር ማንም ሊቀማችሁ፣ ሊያጣምምባችሁ ወይም እናንተን ለማዘግየት ሊጠቀምበት አይችልም። አራተኛ፣ ስራችሁ ራሱ እንዲናገር መፍቀድ ስላለባችሁ። ስኬታችሁን በሀፍረት ምክንያት ከመደበቅና በጥንካሬ ምክንያት በዝምታ ይዛችሁት በመቆየት መካከል ትልቅ ልዩነት አለ። ኒቸ ማንም ሰው ራሱን እንዲያሳንስ በፍጹም አልተናገርም። ያቀረበው አንድ ቀላል ጥያቄ ብቻ ነበር። መጀመሪያውንስ ምስክር ለምን አስፈለጋችሁ የሚል። ሰዎች የአንተን ስኬት በራሳቸው ጊዜ እንዲደርሱበት ተዋቸው። ተራራ ረጅም መሆኑን ለሁሉም ሰው አይናገርም። ሰዎች ግን እዚያው ስላለ ብቻ ያስተውሉታል። በተመሳሳይ መንገድ የእናንተም ተግባርና ውጤት ራሳቸው እንዲናገሩ ፍቀዱላቸው። እያንዳንዱን ስኬት ማጋራት የሚፈልጉ ሰዎች ብዙውን ጊዜ የሚፈልጉት ውዳሴ ወይም እውቅና ነው። በእውነት በራሳቸው የሚተማመኑ ሰዎች ግን ኩራት እንዲሰማቸው በሌሎች ላይ አይመኩም። በትኩረት ስራቸው ላይ ያተኩራሉ። ወደፊት መራመዳቸውን ይቀጥላሉ። ሌሎች ሰዎችም ስኬታቸውን በትክክለኛው ጊዜ ያስተውሉታል። ማጠቃለያ፣ የሁሉም ሰው ትኩረት አያስፈልጋችሁም። ስራችሁን ቀጥሉ። ውጤቶቻችሁ በራሳቸው እንዲናገሩ ፍቀዱላቸው። ሰዎች በመጨረሻ ያሳካችሁትን ነገር ሲያስተውሉ የሚገረሙት እነርሱ ይሆኑ፣ እናንተ አትሁኑ።